ሀይ ኢንትራንስ የተፈተናችሁ ተማሪዎች እንዴት ናችሁ? እንኳን ደስ አላችሁ። ከሰዓታት በኋላ ውጤታችሁ እንደሚለቀቅ ይታወቃል። አሁን የመጣሁት ቁጥራዊ መረጃዎችን ምናምን ልነግራችሁ አይደለም። ኦልሬዲ አይዲያው መረጃው እንዳላችሁ አውቃለሁ። አንዳንድ ወሳኝ ነገሮችን ልንገራችሁ ብዬ ነው። አይኖ ውጤት መጠበቅ ያለውን ስሜት በእርግጥ አውቃለሁ። ነገር ግን ውጤታችሁን ከማየታችሁ በፊት ማድረግ ያለባችሁን 5 ወሳኝ ነገሮችን ልንገራችሁ ብዬ ነው እዚህ ጋር የመጣሁት። እስከ መጨረሻው ተከታተሉ። ለስጎ የመጀመሪያውና ዋነኛው ነገር ውጤቱን ለመቀበል ራሳችሁን ዝግጁ ማድረግ ነው። ውጤቱ ያሰባችሁትን ያክል ሊመጣም ካሰባችሁት በላይ ሊመጣም ካሰባችሁትም ዝቅ ደግሞ ብሎ ሊመጣ ይችላል። ውጤቱ ምንም ይሁን ምን በጽናት ለመቀበል ውስጣችሁን አሳምኑት። ውጤቱ የህይወታችሁ መጀመሪያ እንጂ የመጨረሻ ምዕራፋችሁ አይደለም። ይህንን የምለው በምክንያት ነው። ምክንያቱም ውጤት መጥቶላቸው ግቢ ገብቶ ወይኔ ምንድን ነው ባልገባው ብሎ ድሮፕ አውት የሚያደርጉ ልጆች አሉ። ውጤት ባለመምጣቱ ደግሞ ደስ ብሏቸው እንኳንም አልመጣልኝም ያሉ ሰዎች አሉ። ስለዚህ ውጤቱ የተለያየ እንትን ይፈጥራል። ስለዚህ ራሳችሁን ጥሩም ሆነ መልካም ብቻ ግን ኦፕን ሆናችሁ የሚመጣውን ለመቀበል ዝግጁ ብትሆኑ አሪፍ ነው ብዬ አስባለሁ። ሁለተኛው ነገር ደግሞ ፕላን ቢ ከቻላችሁ ደግሞ ሲም መያዝ ነው። አልፌ ዩኒቨርሲቲ ከገባው ይህንን እማራለሁ፣ ካላለፍኩ ደግሞ በዲግሪ በዲፕሎማ ወይም በሬሜዲያል ይህንን አድርጋለሁ ብላችሁ አማራጮቻችሁን አሁኑኑ ያዙ። አማራጭ ሲኖራችሁ ጭንቀታችሁ በግማሽ ይቀንሳል። ስለዚህ ቀጥታ ውጤት ብቻ ከምትጠብቁ ሌሎች ነገሮችንም አማራጮቻችሁን ሰፋ አድርጋችሁ ብትጠብቁ አንደኛ ከውጤት በኋላ የሚኖረው ስሜታችሁ ረጋ ያለ እንዲሆን ያደርጋል። በቃ ይሄ ፌል ቢያደርግ ይሄን አገኛለሁ፣ ይሄ ፌል ካላደረገ ደግሞ በቃ እሰየው ብላችሁ የምትሄዱበትን ሲስተም ትፈጥራላችሁ ማለት ነው። ሶስተኛው ነገር ደግሞ መረጃችሁን ማዘጋጀት ነው። ስፔሻሊ ከውጤታችሁ ጋር የሚገናኙ መረጃዎችን ሬጂስትሬሽን ነምበር ሊሆን ይችላል። ውጤታችሁን የምታዩበትን ኮድ፣ በቃ አስፈላጊ የሆኑ መረጃዎችን ራሳችሁ ጋር ቅርብ ብታደርጉ የተሻለ ይሆናል። ምክንያቱም ውጤት በሚለቀቅበት ጊዜ ወደዚህ አላስፈላጊ የሆነ ወከባ እንዳይፈጠር ነገሮችን ከቻላችሁ በወረቀት ላይ ጽፋችሁ ራሳችሁ ጋር ብታስቀምጡ የተሻለ ይሆናል ማለት ነው። አራተኛው ነገር ደግሞ ወሳኝ ነገር ነው። አዎንታዊ ከሆኑ ሰዎች ጋር ራሳችሁን ማድረግ አለባችሁ። ስፔሻሊ ውጤቱን በምታዩበት ወቅት ማለት ነው። ውጤት በሚወጣበት ሰዓት ብቻችሁን አትሆኑ። ከሚረዷችሁ ቤተሰቦቻችሁ ወይም አዎንታዊ አስተሳሰብ ካላቸው ጓደኞቻችሁ ጋር ሆኑ። ከሰው መሸሽ ጭንቀታችሁን ቢጨምር እንጂ አይቀንስም። ስለዚህ ሰዎች በዙሪያችሁ ሲኖሩ ትንሽ ሀሳባችሁንም ጭንቀታችሁንም ሊሆን ይችላል ደስታችሁንም ለመጋራት ከሰዎች ጋር ብትሆኑ ሞር የተሻለ ይሆናል። ተግባብተናል። አምስተኛውና ዋናው ነገር ደግሞ ራሳችሁን ከሌሎች ሰዎች ጋር አታወዳድሩ። በማህበራዊ ሚዲያ ላይ የሚለቀቁ ከፍተኛ ውጤቶችን አይታችሁ ራሳችሁን አትውቀሱ። ምክንያቱም እዛ የሚለቀቁ ውጤቶች የሌሎች ሰዎች ነው፣ በምንም ጉዳይ ከእናንተ ጋር አይገናኙም። የእያንዳንዱ ሰው ህይወት የራሱ የሆነ የተለየ ጉዞ አለው። ትኩረታችሁ በራሳችሁ ቀጣይ እርምጃ ላይ ብቻ መሆን አለበት። ስለዚህ ራሳችሁን ከሌሎች ሰዎች ጋር ባታወዳድሩ ሞር የተሻለ ይሆናል። አላስፈላጊ ጭንቀት ከመፍጠር ውጭ ሌላ ምንም ስለማይፈጥርላችሁ ማለት ነው። በስተመጨረሻም ውጤታችሁ ምንም ይሁን ምን አብዛኞቻችሁ ጠንክራችሁ ጥራችኋል። ፈጣሪ መልካሙን ውጤት እንዲሰጣችሁ እመኛለሁ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ለጓደኞቻችሁ ሼር አድርጉላቸው። እንዲህ አይነት መረጃዎች ደግሞ እንዲደርሳችሁ ሰብስክራይብ ብታደርጉ ሞር የተሻለ ይሆናል። ውጤታችሁን ስታዩ ኮሜንት ላይ ደስታችሁን ብታጋሩን አሪፍ ይመስለኛል። በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ።